እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ ላረኳትኝ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። ጆን ዳንኤል ከእስር ቤት ከተፈታ በኋላ ጃኒና አዶናይ የቀለጠ ፍቅር ውስጥ ሆነው ምን የቀለጠ ብቻ ጎንደር ሄደው እየተዝናኑ ባለበት ሰዓት ላይ ጎንደር እሷ ሽንት ቤት ገብታ እራቁቷን አውላልቃ ጆን ዳንኤልን አውርተዋለች። ምናምኗን ከነመለመለዋ ምናምን ሆና ማለት ነው። ይህንን ቪዲዮ ደግሞ ጆን ዳንኤል ይዞታል። ጆን ዳንኤል ደበደበኝ ስትል ሁላችንም ደንግጠን ወይኔ እህታችን እንዴት እንደዚህ ያደርጋል፣ እንዴት ታሳዝናለች። የተበላለዙ ነገሮች አይተናል። በነገራችን ላይ ሰውነቷ ላይ የተቦጫጨረ ነገር የተበላለዘ ነገር አይተናል። ከዚህ ቀደምም እሱ በመኪና ገጭቻት ነበረ ዱባይ ላይ ብሎ ራሱ በአንደበቱም የቀረጸው ቪዲዮ አለ። በጣም ብዙ ሰዎች ጆን ዳንኤል ሪስፔክት አያረጋትም፣ በአጠቃላይ ይጨቁናት ነበር። አንድ ቀን በሪስፔክት ሲያወራ አላየንም። አዶናይ ነው በሚገርም ሁኔታ የሚንከባከበው ተብሏልም። ግራ ቀኙን አይተን በስተመጨረሻ ግን ጆን ዳንኤል መጥቶ ራሱን ነፃ ሲያደርግ ጃኒ ግን አልመጣችም፣ በዛው ጠፍታለች። የዚህ ሁሉ እውነታ ግን ማጋን ያለው አዶናይ ጋር አለ ይመስለኛል። አዶናይ ድራማ ነው ጨዋት፣ ይሄ ነገር ድራማ ነው ወይስ ትክክለኛ ነገር ነው የሚለውን በትክክለኛ 100% ሊያቅ የሚችለው አሁን አዶናይ ነው። አዶናይ መጥቶ ከመሰከረ እውነትም ጃኒ ተበድላለች ማለት ነው። አዶናይ ካልመሰከረም ያው ሰው አስቸጋሪ ነው። በነገራችን ላይ አሁን ያለንበት ወጥ አስቸጋሪ ነው። ስለዚህ እውነታውን አሁን ጆን ዳንኤልም ስለተናገረ አይደለም፣ ጃኒም ስለተናገረች አይደለም። ሚስቴ ተበድላለች፣ እየበደላት ነው። አዎ አሰቃይቷታል ከዚህ ቀደምም። አሁንም ቲክቶኳን ያዘጋው ጆን ዳንኤል ራሱ ነው ብሎ አዶናይ ከመሰከረ ምናልባት ነገሩ ወደ ጆን ዳንኤል ተመልሶ ለወንጀሉ ወደ እሱ ሊሄድ ይችላል። አሁን ግን ባለበት ሁኔታ ጆን ዳንኤል አሁን ባለበት ሁኔታ ራሱን አጽድቷል፣ በቤተሰቦቹ ምሏል። እናቴን አባቴን ካዩዋቸው 1 ዓመት ከ6 ወር ሆኖኛል። እነሱን አያሳየኝ፣ እኔ እሷ ላይ ይሄንን ነገር ይሄን በደል ከበደልኩ እነሱን አያሳየኝ። አሁን የወለድኩትን ልጄን ስሙንም አላቀውን አላለም ልጄን ይንሳኝ ብሏል። እና በወላጅ በእናቱና በአባቱ በእህቱ በልጁ ምሏል ማለት ነው ይሄ ልጅ። ስለዚህ ራሱን አጥቷል። ጃኒ ግን ብትፈለግ በዛው ይደበድበኝ ነበር፣ ይሄን ሁሉ እሱን ያረገብኝ ብላ ቁስሎቿንም የሐኪም ቤት ሄዳ የታከመችበትንም ምናምን ከበተነች በኋላ ነይና እውነቱን ተናገሪ ተብሎ 100,000 ሰው እየተከታተለ እሷ ግን በዛ ሰዓት ላይ ራሷን ለመከላከል ወይ ደግሞ አዎ ጆን ዳንኤል ያለው ውሸቱን ነው፣ ይሄን ጥቃት አድርሶብኛል፣ እውነታው ይሄ ነው ብላ ሳትናገር በዛው ተደብቃ ዝም ብላለች። በእርግጠኝነት ግን ከ100,000 ሰዎች ውስጥ ጆን ዳንኤልም ይኖራል፣ አዶናይም ይኖራሉ። አዶናይ ያው ጆን ዳንኤል ኦኬ ወጥቷል፣ ጃኒም ትኖራለች፣ አዶናይም ይኖራል። ስማቸውን እየቀየሩ በሌላ ስም ገብተው ይህን ፕሮግራም ተከታትለዋል። ምክንያቱም ይሄ ፕሮግራም ዋናው እኛ የምናየው የምንሰማው ምናልባት አሁን ለመረጃ ሊሆን ይችላል። ሌላው ደግሞ ስራ ምናምን እስከሚመጣለት ወይ ስራ ጨርሶ ሊሆን ይችላል በሆነ አጋጣሚ ሰዎች ግን ይሄ ግን የ100,000 ሰው ንግግር ግን ዋናው የሚወክለው ጃኒን አዶናይንና ጆን ዳንኤልን ስለሆነ በእርግጠኝነት ሶስቱም ቁጭ ብለው እዚህ መካከል ላይ ሰምተውታል። ግን ጃኒ እንዴት ወጣ እንዳልተናገረች ሚዛኑ ተመልሶ ሰው ወደ እሷ እንዲፈርድ አድርጎበታል ማለት ነው። እውነታው ይሄ ነው። በጣም ብዙ ሰዎችም እውነት ነው ብለው ደምድሞ ነበረ ጆን ዳንኤል ላይ። በስተመጨረሻ ግን ራሱ መጥቶ ግን በቤተሰቦቹ ምሎ ራሱ ተገዝቶ በልጁ ምሎ ይሄን ነገር ከተናገረ በኋላ እሷ ግን ትንጣ ሲባል እሷ ስትቀር ግን ምናልባት ጥፋቱ የእሷ ሊሆን ይችላል። ስለዚህ አንዴ ወይ ደግሞ የሆነ ነገር አጋጥሟት ሊሆን ይችላል። ስለዚህ እስከምትናገር እንጠብቃታለን ወደሚል እንትን ሄዷል። ስለዚህ እውነት በድሎሻል ወይ? እውነት መቶሻል ወይ? እውነት ይሄን የምትዩን ጥቃት በሙሉ አርጎብሻል ወይ? አንቺስ ከአዶናይ ጋር የቀለጠ ፍቅር ውስጥ ሆናችሁ ጭራሽ ጎንደር ድረስ ሄዳችሁ እየተዝናናችሁ ባላችሁበት ሰዓት ላይ ተዝናንታችሁ ሲጨርሱ አዶናይን እቅፍ አድርገሽ እንደመተኛት ጆን ዳንኤል ጋር በዛ ሰዓት ላይ ምን አስደወለሽ? ምንድን ነው ያስደወለሽ? በዛ ላይ ራቁትሽን ሆነሽ አንቺ ከአዶናይ ጋር የአዶናይ ፍቅረኛ ከሆንሽ
ከአዶናይ ጋር ከሆንሽ ከአዶናይ ጋር ትዳር መመስራት የምትፈልጊ ሰው ከሆንሽ ጆን ዳንኤል ጋር የድሮ ኤክስ ፍሬንድሽ ጋር የልጅ አባት ጋር ባለ ትዳር ጋር እንደውም የጆን ዳንኤል እኮ ሚስት አለች ወይ ነው ብላ የጠየቀችው መጀመሪያ ስሟ በደምብ ስለማላውቀው ነው ማነች የምትባለው አይ ዶንት ኖ ብቻ እሷ አለች ወይ ብላ የለችም ምናምን ካለ በኋላ ነው ራቁቴን እኮ ስለሆንክ ነው ብላ ራቁቷን የወጣችው ማለት ነው። ስለዚህ አንቺ እዚህ ሁሉ ፍቅር ውስጥ ሆነሽ እንዴት ከጆን ዳንኤል ጋር በቪዲዮ ኮል ራቁትሽን ልትወጪ ቻልሽ? ጓደኛ ይዘሻል እሰይሰብ ብለን እኛም እንክብካቤው የሚገርም ነው ጥሩ ይዟል እያለን እያወራንልሽ ባለንበት ሰዓት ላይ እንዴት በጎን ጆን ዳንኤል ጋር ምን እንዴት አድርጎ ቢያገረሽብሽ ነው? እንዴት አድርጎ ቢነሳብሽ ነው? የጎንደር አካባቢ ጠላን የጠጣሽው ጎንደር የጎጃም አረቄ ነው የሚባለው የጎንደር ምንድን የባህር ዳር የጎንደር ምንድን ነው የሚባለው? እንግዲህ ጠላ ይሆናል ማለት ነው። ጠላው ነው ምንድን ነው እሱ? እንደዚህ ወደ ድሮ ባልሽ ከጎንሽ ቁጭ ብሎ ሽንት ቤት ውስጥ ገብተሽ ራቁትሽን ልታወሪ የቻልሽው ምንድን ነው እሱ? በነገራችን ላይ እሱ ሙሉ ቪዲዮን ይዞታል። ድምጽ ብቻ ነው ምልከው። አስፈላጊ ሆኖ ደግሞ እስከ መጨረሻው እንሄዳለን የሚሉ ከሆነ ደግሞ ሌላም አለ ብለው እውነታው እንዲህ ነው የሚሉ ከሆነ ደግሞ ያው ምንም ማድረግ አይቻልም፣ መለመላው ይወጣል ብሏል። መለጃ አስባችሁታል። አጃንጃን ያውልቃ መውጣቱ እንኳን ያም ሆነ ይሄ እንደው ለቀልድ ነው እንጂ መውጣቱ አስፈላጊም አይደለም። እሱስ እንዴት ቀረጸው አላቅም። በጣም ርቀት ይሄዳሉ ማለት ነው። ግን በቃ አንድ ሰው ስትይዙ ፍቅረኛ ስትይዙ ወይ ስታወሩ ምን ስትሉ ይህን ያህል ነው በቃ የሚሄደው ሰው ማለት ነው። በጣም ይገርማል። ግን በስመ አብ ምናልባት እኮ ቪዲዮ አሁን እሱ እጁ ላይ ያለው ምናልባት እኮ በፍቅር በነበሩበት ሰዓት ላይ የተቀረጸ ቪዲዮ ሊሆን ይችላል። አሁን ብዙ ነገሮች አሉ ለማስመሰል የሚደረጉ ነገሮች፣ ምንም እንትን የለውም ኤዲት ነው ምናምንና ምናልባት በዛን ጊዜ አብሮ ሲጨፍሩ በነበረበት ጊዜ ፎቶ ሊሆን ይችላል ምናምን አሉኝ የምላቸው አወጣቸዋለሁ የሚላቸው መረጃዎች እንግዲህ አሁን እሱ ላይ እጁ ላይ ሆኖ እያስፈራራበት ያለው ትልቁ መረጃ ምንድነው? የሷ ራቁት ቪዲዮ ነው። ስለዚህ ራቁቷን ሆና ከአዶናይ ጋር ከጀመረች በኋላ ራቁቷን ሆና አውርታኛለች አለ ቪዲዮ ነው። ምናልባት እቺ ተመታም ቢሆን ተደብድባም ቢሆን ይሄ ሁሉ ነገር እውነት ሆኖ ደርሶባት ቢሆንና አሁን ለማውጣት ደግሞ ለምን እንደማስፈለገ አላቅም። ግን ከሆነና በዚህ እያስፈራራት ከሆነ እሱ ደግሞ ሌላ ነገር ነው። አሁን ግን ይሄ ነው ብሎ እሱ ጥፋተኛ ነው ለማለትም ይሄ ነው ብሎ አንቺ አልተደበደብሽም ለማለትም ግራ የሚያጋባ ነገር ነው። በቃ እንደዚህ ነው ለማለት ግራ ያጋባል። ግን ያው አሉ እዛም ትክክል እዚህም ትክክል እነዛም ትክክል አሉ። በእውነት አዶናይ ጋር ትክክል ይላሉ፣ እዛ የሚሄዳሉ ትክክል ያለው ሁሉም ጋር ትክክል የሚሉ አሉና እኔ ግን ግራ የገባኝ ነገር ነው። ይሄን ነገር ግን ለኔ አሁን ሊያጠራልኝ የሚችለው በትክክል አዶናይ ብቻ ነው። አዶናይ መጥቶ ይሄ ጉዳይ እንደዚህ ነው ብሎ ስም ጠርቶ በትክክል ከተናገረ እውነት ነው ማለት ነው። በተረፈ ቲክቶክንም ብሎክ እየተደራረጉ ነው እንግዲህ ቲክቶካቸውንም ሪፖርት እየተደራረጉ ነው ያለው። በጣም የሚገርም ነገር ነው። ይሄ ደግሞ ሌላ ስራ ነው። እውነታውን ጆን ዳንኤል ቴሌግራም ግሩፕ ሰብስቦ ለእያንዳንዱ እንደዚህ ጥፋባችሁ ይላል ምናምን እንደዚህ እንትን ይላል እንደዚህ ይሄን ያለ ይሄዳሉ። ምን አተው ነው ይሄን ያለ የሚሄዱት አላቅም። አሁንም ይሄን በጣም ከባድ ነገር ነው በእውነት። እሺ ግሩፕ ላይ ከተሰበሰቡት ሰዎች ውስጥ እንዴት ከአንድ ሰው እንኳን ይሄ መረጃ ሾልኮ ወጥቶ አይያዝም? እንዴት አንድ ሰው እንኳን አያፈነዳምና በጣም የሚገርም ነገር ነው እንግዲህ እየተደረጋለው ይሄ ከሆነ እውነት። ለማንኛውም ይሄም ሆነ ያ እውነቱን ፈጣሪ ያውቃል። አንድ ሰው ላይ ከሌ ነው ለማለት አንቸኩልም። ግራ ቀኙን አይተን መጨረሻውን ሰምተን የምንወስነው ጉዳይ ይኖራል። አዶናይም ዝም አይልም። እንግዲህ አሁን ሰዓት ውስጥ ገብተው ተጥደው ነው ያሉት። መልካሙን ነገር ያሰማን። ስለተከታተላችሁኝ አመሰግናለሁ። ያያ ዞላ ያያ ዞላ